ስንት ሜትር ነው ካላችሁ እንዲሁም 12 ሜትር ነው ብዬ የመመልስላችሁ ደረቴን ነፍቼ የሰራሁት ጽድት ያለ መጅሊስ ነው። ስንት እንደፈጀ እህታችን ሌሎች እቃዎች አሏት። የሁሉንም እቃዎች ዋጋ ዝርዝር ማለት ነው ወደ እናንተ አቀርባለሁ ዛሬ። እስከ ቪዲዮ ፍጻሜ ብቻ ከእናንተ የሚጠበቀው መታገስና መጅሊስ ነው። ብራንቾኒ ማለት በነገራችን ላይ ይሄ ነው። ተካያ ልክ እንደ ተካያ ዳርና ዳር ላይ ይሄ የምታዩትና ይሄንኛው ማለት ነው በወንድድ የተሰራ ነው። የሚያምር ስራ የተሰራ ነው። ቡርቅ ያለ 2 ሜትር የሆነ ፍላወር ማስቀመጫ ሌሎች እቃዎችን ማስቀመጫ ይሆናል። በጣም የሚያምር ስራ የተሰራ ነው። በነገራችን ላይ ያው ይሄን አይቶ የማይወድ ያለ አይመስልም። ለከርቭ ነው ያለው። እነዚህ ብራንቾኒ ሻይና እንደዚህ የተለያዩ ትኩስ ነገር ማቅረቢያዎች ናቸው። እነዚህ ደግሞ አብዛኛውን ጊዜ እንትን ቪአይፒ መጅሊስ ላይ እንጂ ኖርማል የአሉሚኒየም እና ኖርማል መጅሊስ ላይ አንጠቀማቸውም። በነገራችን ላይ ታውቁታላችሁ፣ ለእናንተ መናገር አይጠበቅብኝም። ጠረጴዛው ሰፊ ነው። ያው እንደምትወዱ ተስፋ አለኝ። ጠረጴዛው ላይ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁልኝ? ወደና የተከበራችሁ የማመና ዩቲዩብ ቻናል ተከታታይ አድማጮች ያለ አልሐምዱሊላህ ውድ ቤተሰቦች፣ ዛሬም በምታዩት እንግዲህ ቪአይፒ በሆነ መጅሊስ ጽድት ያለ ስራ የተሰራ የሚያምር ስራ የተሰራ ጽድት ባለ መጅሊስ በአዲስ ቪዲዮ በአዲስ ሰው ዕቃ ተመልሼላችኋለሁ። ውድ ቤተሰቦች እንደምትወዱት ተስፋ አለኝ። ምንም እንከን የማይወጣለት ስራ ነው የተሰራው። ብራንቾኒ ሁሉም ነገር የተሟላለት ማለት ነው። 2 ብራንቾኒ በሁለቱም በኩል ያለው ስንት ሜትር ነው ካላችሁ እንዲሁም 12 ሜትር ነው ብዬ የመመልስላችሁ ደረቴን ነፍቼ የሰራሁት ጽድት ያለ መጅሊስ ነው። ብራንቾኒ ማለት በነገራችን ላይ ይሄ ነው። ተካያ ልክ እንደ ተካያ ዳርና ዳር ላይ ይጠቀሙታል ሁሉም ሰዎች ማለት ነው። አብዛኛውን ጊዜ ቪአይፒ ላይ ነው የምንጠቀመው። እንደምታዩት ተካያው ለራሱ ጽድት ያለ ተካያ በቦንድድ ተካያውና መቀመጫውን በቦንድድ የሰራ ነው። ይሄ የምታዩትና ይሄንኛው ማለት ነው በቦንድድ የተሰራ ነው። የሚያምር ስራ የተሰራ ነው። ቦንድድ ይሄንኛው በጥጥ ማለት ነው። ቤቢውን በጥጥ ይሄንኛው በቦንድድ 4 አድርገንላታል። ይሄ ለየት የሚያደርገው እዚህ ጋር ፍላወር ማስቀመጫ ጽድት ያለ ረጅም ቡርቅቅ ያለ 2 ሜትር የሆነ ፍላወር ማስቀመጫ ሌሎች እቃዎችን ማስቀመጫ ይሆናል። በጣም የሚያምር ስራ የተሰራ ነው። በነገራችሁ ላይ ያው ይሄን አይቶ የማይወድ ያለ አይመስለኝም። ስንት እንደፈጀ እህታችን ሌሎች እቃዎች አሏት። የሁሉንም እቃዎች ዋጋ ዝርዝር ማለት ነው ወደ እናንተ አቀርባለሁ ዛሬ። እስከ ቪዲዮ ፍጻሜ ብቻ ከእናንተ የሚጠበቀው መታገስና ይሄን የመሰለ መጅሊስ መከታተልና ዋጋውን መስማት ነው። የእህታችን የፈርኒቸር ምርቶቿ ይሄን ይመስላሉ። አልጋና ቁም ሳጥን ያዘዘችን እህታችን። በነገራችሁ ላይ አልጋና ቁም ሳጥኑን ለማዘር ነው ዱአ እንድታደርግልኝ ዱአ ማስደረጊያ ነው ያለችኝ። እንግዲህ ባዘዘችኝና ያዘዘችኝ ዲዛይን ከለሩን ማለት ነው ጭምር ጽድት አድርገን በምታዩት ሁኔታ ሰርተናል። በነገራችሁ ላይ ቁም ሳጥኑ 4 በር ነው። 4ኛውን በር ግን መዋቢያም ጨምርላት ነበር ያለችን። የምታዩት ነው ሚስጥር ቦክስም ያዘዘችን ሁሉንም በጠቅላላ ይሄንኛው የላይኛው መሳቢያ ቦክስ አላት። የራሷ ሚስጥር ቦክስ አላት። ቁልፍ ማለት ነው። በቁልፍ የሰራናት ሚስጥር ቦክስ አለች። ማየት ማመን ነው። ያው ካስገባንም በኋላ በምታዩት ደረጃ ፋፈሽ አድርገን ቤቷን ፈርሸንላታል። እኛው ራሳችን አድርሰን ፈራርሸን ገጣጥመን ነው የመጣ ነው ዛሬ። ውድ ቤተሰቦች እንግዲህ ይሄን የመሰሉ እቃዎችን ዛሬ ዋጋቸውን አሳውቃቸዋለሁኝ። በነገራችሁ ላይ የምታዩት አሁን ማሳያችሁ እቃ ሙሉ እቃው ከኛ ነው ዛሬ ያደረስነው። ይሄ ምንጣፉ ሳይቀር ማለት ነው ማች አድርገን ያደረስንላት እህታችን ከሳውዲ መታለች። እሷ ራሷ ናት የተረከበችን። እጅግ በጣም ደስተኛ ሆናን የተረከበችን። ያው ማየት ማመን ነው። እንግዲህ እናንተም እንደዚህና መሰል እቃዎችን ማለት ነው ማዘዝ ከፈለጋችሁ ደረታችሁን ሞልታችሁ ማለት ነው ማዘዝ ትችላላችሁ። እኛን ለአማና ለጥራቱ ምንም ሳታስቡ ማለት ነው ታች ላይ ማስቀመጠውን ስልክ ብቻ መጠቀም ነው ከናንተ የሚጠበቀው። ማዘዝ ትችላላችሁ። በምታዩት ደረጃ ጥሩ ብር ከፈሉን እንጂ ጥሩ ነገር እንሰራለን ስንል በምክንያት ነው። እንደዚህ እህታችን ተረድተን ያለበትን ወቅታዊ ያለውን ዋጋ አሳውቀናት ተረድተን የሚያስጨምረውን የሚያስፈልገውን ነገር ሁላ አሳውቀናት ከሰራነው ስራውንም ከጀመርነው በኋላ ይሄን ያስጨምረናል ብለናት የሚያስጨምረውን ሁላ ሰፖርት ያገዘችን እሷ ራሱ አብሽሩ ይሄን ጨምሩበት ይሄን አድርጉበት እያለችን ለዚህ ስራ በቅተናል ማለት ነው። ወደ ቤተሰቦች ሳታጨናንቁ ስታሰሩ በነገራችሁ ላይ ከምንም ነገር በላይ የሚወጣላችሁ ጥሩ ነገር ነው የሚወጣላችሁ። እቃው በቃ ጽድት ብሎ ነው የሚያልቀው። እህታችን ልክ በዛ አይነት ሁኔታ ነበር ጸባይዋ ማለት ነው። እንግዲህ ፊኒሺንግ ስራ ለራሱ ከኛ ሰዎች ማለት ነው ወስደን አሰርተንላታል። ፊኒሺንግ አላለቀም ነበር። ከመጣች በኋላ በ3 ቀን በ4 ቀን ውስጥ ነው ፊኒሺንጓን ለራሱ የጨረሱላት። የፊኒሺንግ ስራ ማሰራት ከፈለጋችሁ ሳትመጡ እዛ ሆናችሁ እናሰራላችኋለን። ስልካችንን ብቻ ተጠቅማችሁ በውስጥ አዋሩ ማለት ነው። ሚስጥር ቦክስ አለች 4 በር ነው ያደረግንላት ተደራቢ ከላይ ያለው እዚህ ጋር ሚስጥር ቦክሷ ላይ ያው በነገራችሁ ላይ ብዙ ጊዜ ቪዲዮ ላይ አታውጡ ትሉናላችሁ። የሰራነውን እኛ ደግሞ ለማሳየት ያክል ሌሎች ሰዎችም የምትፈልጉ ካላችሁ በዙ አይነት ለናንተ መስራት እንችላለን ለማለት ያክል ነው። ማሰራት የምትፈልጉ መጅሊስና እንደዚህ አይነት የተለያዩ ምርቶችን ታች ላይ በማስቀመጠው ስልክ ቁጥር ውድ ቤተሰቦች እየተጠቀማችሁ በምትፈልጉት ሰዓት እየገባችሁ ኦንላይን ላይ ማዘዝ ትችላላችሁ። 24 ሰዓት ኦንላይን ነኝ። እንግዲህ ዛሬ ያስረከብነውን ከሚሴ ከተማ ሰርተን ከሚሴ ከተማ ላይ ያስረከብናቸውን እቃዎች ማለት ነው ዛሬ የማሳያችሁ። የሁሉንም ዋጋ አሳውቃችኋለሁኝ። ከፈርኒቸሩ ጀምሬ የዋጋ ዝርዝራቸውን ወደ እናንተ ማቀረብ እችላለሁ ከዚህ ሰዓት ጀምሬ። እንግዲህ ስለ እቃው ይሄን ያህል ካልኩኝ
4 በር ነው ብያችኋለሁ። ጀርባው አልተመታም በነገራችሁ ላይ ቁም ሳጥኑ እዛው ቤት ነው የምንመታው። አልጋውና ቁም ሳጥኑ ከለሩ አንድ አይነት ነው። ባለችን ከለር ስለሆነ የሰራ ነው። ሁለቱም አንድ አይነት ነው። ዳረኛውን ቁም ሳጥን ያደረግነው ሙሉ በሁለቱን በር ወጥ አደረግነውና መሀል ላይ ከፍለን የተለያዩ ሱሪዎች፣ ሸሚዞችና እንዲወንድ ያው የባልተቤት የማዘራችን አባት ልብሳቸው ነው እንዲሁም ደግሞ የተለያዩ ማቴሪያሎችን የሚያስቀምጡበት አድርገንላቸዋል። ቁምሳጥኑም ይሄን ይመስላል። ውድ ቤተሰቦቼ አሁን ላይ ስንት ተሰሩ እነዚህ ያላችሁ ከሆነ ቁምሳጥኑን ከኛ ጋር አሁን ላይ በ48 ሺህ ብር ነው የሰራንላት። አልጋው በሜትር ከ50 ነው። በአንድ ኮሜዲን የሚሰራ ነው። እንደምታዩት ብረቱም ችቡሩም ሁሉም የተሟላለት ነው። አልጋውም በምታዩት ደረጃ ጽድት አድርገን የሰራ ነው። አልጋው ስንት ተሰራ ካላችሁ ከኛ ጋር አሁን ላይ አልጋው 52 ሺህ ብር ነው። ውድ ቤተሰቦቼ ሜትር ከ50 ነው ብያችኋለሁ። ያው በምታዩት መልኩ ነው የሰራ ነው። ኮሜዲኖ ሁለት ነው። ቤቷ ግን በአንደኛው በኩል ግርግዳ የለውም እና አልጋው ጥግት የሚለው ያው ኖርማል ኮሜዲኖን ግን እፈልገዋለሁ ስላለችን በሁለቱም በኩል ሰርተነዋል ማለት ነው። ኮሜዲኖን ከነ ችቡዱ ከነ ሁሉም ነገር ነው የሰራነው። ፍራሽ ግን አለን ብላን ነበረ። በሜትር ከ50 አሁን ላይ ፍራሽ ስንት ነው ካላችሁን እሱም ዋጋው አሁን ላይ 22 ሺህ ብር ነው። ውድ ቤተሰቦች በኤክስትራ ቦንድድ ማለት ነው። ያው እህታችን ፍራሽ ከዚህ በፊት ገዝቻለሁ ስላለች ግን ፍራሹን እኛ ጋር አልገዛንላትም ማለት ነው። ይሄን የመሰለ መጅሊስ መከታተልና ዋጋውን መስማት ነው። አሁን ላይ ወቅታዊ ዋጋውን አሳውቃችኋለሁ። የተወሰነ የማቴሪያል ጭማሪ አለ እስከዛሬ ከምናሰራው እንዲሁም የጣውላና እንደዚህ የፍሬም ምርቶች ያላቸውን ስራዎች እስከዛሬ የተወሰነ ለውጥ አለው። እሱንም አሳውቃችኋለሁ ማለት ነው። ያው መታገስ አለባችሁ ለማለት ያክል ነው። በሁለቱም በኩል እንዳልኳችሁ ከርቭ አለው። ጽድት ያለ ከርቭ ነው ያለው። እነዚህ ብራንች ሆነ ሻይና እንደዚህ የተለያዩ ትኩስ ነገር ማቅረቢያዎች ናቸው። እነዚህ ደግሞ አብዛኛውን ጊዜ እንትን ቪአይፒ መጅሊስ ላይ እንጂ ኖርማል የአሉሚኒየም እና ኖርማል መጅሊስ ላይ አንጠቀማቸውም። በነገራችሁ ላይ ታውቁታላችሁ። ለእናንተ መናገር አይጠበቅብኝም። ጠረጴዛው ሰፊ ነው። ያው እንደምትወዱት ተስፋ አለኝ። ጠረጴዛው ላይ መስታወት አለው። በነገራችሁ ላይ መስታወቱን ቆርጠን እዛው እንገጥመዋለን ብለን ነው። ጠዋትም በነገራችሁ ላይ እንደዚሁ አወጣን ነበር እንትኑን ይሄን ጠረጴዛውንም ያው እንደዚህ ተካያው ሳያልቅ ነበር። አሁን ከሰዓት ነው ያለቀው ሁሉም ነገሩ። አሁን ነው ምንጭ ነው። እንግዲህ ውድ ቤተሰቦች የምታዩት ነገር እንደነገርኳችሁ 12 ሜትር ነው ብያችኋለሁ። ይሄ ማለት ይሄ የምታዩት 2 ሜትር ነው። እዚህ ጋር ከርቭ አለ። ከርቭም እንደዚሁ 2 ሜትር ነው። እዛም ከርቭ አለ 2 ሜትር ነው። ጠቅላላ ሙሉ ስንት ነው ያላችሁኝ ከሆነ 12 ካሬ ነው ማለት ነው። ወደ ቤተሰቦች እንግዲህ አሁን ላይ ከኛ ጋር ወቅታዊ ካሬው ብዙም ደቂቃም ቪዲዮም ማርዘም አይጠብቅብኝም። በጣም ፀሐይ አለ። ፊት ለፊት ያወጣ ነው ለመጫንም ስለተገደደም ማለት ነው። ካሬ ይሄንን አሁን ላይ በ30 ሺህ ብር ነው የሰራነው። ወደ ቤተሰቦች ጠቅላላ ዋጋው 360 ሺህ አካባቢ ይመጣል። እናንተ ሂሳቡን ትሰሩታላችሁ። በነገራችሁ ላይ ይሄን የሰራነው ኬሚሴ ካለው ብራንቻችን እዚሁ ኬሚሴ የምናስረክበው ነው። እነዚህና መሰል እቃዎችን ማለት ነው። ውድ ቤተሰቦች ኬሚሴ ላይ ብቻ አይደለም የምንሰራው፣ ኮምቦልቻ ላይ አዲስ አበባ ላይ እንሰራለን። ኮምቦልቻ ላይ ቀበሌ 5 ማለት ነው። መሀል ፒያሳ ላይ ቀበሌ 5 እንሰራለን። አዲስ አበባ ላይ ቦሌ አራብሳ ላይ እንሰራለን። ውድ ቤተሰቦች ይሄንና መሰል እቃዎችን በአካል መታችሁ ማዘዝ ለማትችሉ ታች ላይ ማስቀመጠውን ስልክ ብቻ መጠቀም ነው ከእናንተ የሚጠበቅ። 24 ሰዓት ኦንላይን ነን። በማንኛውም ሰዓት ይሄንና መሰል እቃዎችን ማዘዝ ትችላላችሁ ማለት ነው። ውድ ቤተሰቦች አልሙኒየም ነገራችን አትጠቀምንም። እዚህ ላይ ይሄ ፍሬሙ የምታዩት ኖርማል የኤምዲኤፍ ባለ 10 የሚባለው ላይ ሲኤምሲ ቅርጽ አስወጥተን ይሄንን እንጂ እንደ ባለፈው እንዳወጣ ነው መጅሊስ አልሙኒየም አይደለም ማለት ነው። ይሄም ግን ልክ እንደዛው ሲኤምሲ የሚወጣ ነው። ይሄ ለቅርጽ ማውጫ ብቻ እንደነገርኳችሁ ይሄን 2 ሜትር ቅርጽ ለማውጫ 4500 ብር እንከፍላለን ማለት ነው። 2 ሜትሩን ብቻም ቢሆን ሙሉ 12ቱም ለ12ቱም ካሬ የሚበቃውን ደግሞ ካዘጋጀንላቸው ሙሉን በ4000 ብር ይሰሩልናል ማለት ነው። ውድ ቤተሰቦች የጨመረው በጣም የጨመረው ማቴሪያሉ ነው ማለት ነው። ኖርማል ማቴሪያሉ እስከዛሬ ከምንሰራበት ማቴሪያል በጣም እጅግ በጣም ሀይ የሆነ ጭማሪ ጨምሯል ማለት ነው። እስከዛሬ በነገራችን ላይ ይሄን ቪአይፒ መጅሊስ 25 ሺህ ብር ተቀብያለሁ። ትእዛዝ ብዙ ስራዎችን አለ የተቀበልኳቸው ለራሱ ያው ግን የግድ ማውጣት ነበረብኝ። ይሄ ለራሱ በ25 ሺህ ብር ያወጣሁት ነው። አሁን ላይ ወቅታዊ ዋጋው ግን 30 ሺህ ብር ነው። ወደ ቤተሰቦች ያው እሱን ያው ወቅታዊ ዋጋውን ማሳወቅ ግዴታ ስላለብን ነው። ዛሬ የሰራው ቪዲዮ የዛሬን አመት ከደረሳችሁ ምሳሌ ወቅታዊ ዋጋውን ከኛ ለማጣራት ያው ታች ላይ ያለውን ስልክ መጠቀም የግድ ይላችኋል ማለት ነው። እንግዲህ የቀሩ እቃዎችን አሏት የታችን እቃ የቁም ሳጥኑና የአልጋዎቿን ቪዲዮንም አስገባላችኋለሁ። ዋጋቸውን ማሳውቃችኋለሁ። የመጅሊሱ ቪዲዮ ግን ይሄን ይመስላል። እስከ ቪዲዮ ፍጻሜ ወዳችሁና ፈቅዳችሁ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።